ሳምንትም እንንገላታ ነበር። በ15 ደቂቃ ጨርሻለሁ። ከአቀባበል ጀምሮ አገልግሎቱን ለማግኘት 5 ደቂቃዎች ብቻ ነው የወሰደው። አስገራሚና የዘመን አሰራር ነው የተመለከተው። እስቲ ወደ ኋላ እንመለስ። አንድ ሰው ለአንድ ትንሽ የንግድ ፈቃድ ወይም የይዞታ ማረጋገጫ ጉዳይ ብቻ እግሩ እስኪንቀጠቀጥ እየሮጠ ነው። ጠዋት አንድ ቢሮ ሲሄድ የፎርም እዚህ አይሞላም፣ ሄደ ሌላ ማተም አምጣ ይሉታል። ታክሲ ውስጥ ተሸጉጦ አቧራ እየበላ ወደ ሌላኛው ጫፍ ይገሰግሳል። እዚያ ሲደርስ ደግሞ ረጅም የማይነቃነቅ ሰልፍ ይጠብቀዋል። ሰዓታት ያልፋሉ፣ ቀናት ይነጉዳሉ፣ ሳምንታት አልፈው ወራት ይተካሉ። ዛሬ ኃላፊውም የሉም፣ ነገኑ የሚለው ቃል ልብን ያደማል። ፋይሎች በቢሮክራሲ መደርደሪያዎች ላይ አቧራ እየለበሱ የሰዎች ህልምና የሥራ ተነሳሽነት በየቀኑ በቢሮዎች መካከል በሚደረግ አድካሚ ሩጫና ፍርሃት አብሮ ይረግፋል። ይህ የብዙዎቻችን የቅርብ ጊዜ የጋራ ሲኦልና እውነተኛ የኑሮ ሽብር ነበረ። ዛሬ ግን የአስፈሪ ጨለማ ተገፏል። ምክንያቱም መሶብ የተሰኘው ታላቅ የዲጂታል መድረክ ብቅ ብሏል። መሶብ ማለት ከ185 በላይ የመንግስት አገልግሎቶችን በአንድ ስልክ መተግበሪያና በአንድ ማዕከል ውስጥ አጠቃሎ የያዘ ዘመናዊ ቴክኖሎጂ ተአምር ነው። አሰራሩ እጅግ ቀላል ነው። በአዲሱ የፋይዳ ዲጂታል መታወቂያው አማካኝነት ወደ ሲስተሙ አንዴ ከገቡ በኋላ መታወቂያው የእርሶ ብቸኛ ማረጋገጫ ይሆናል። ሲስተሙ ሁሉንም የመንግስት መስሪያ ቤቶች በዲጂታል ገመድ ስላስተሳሰረ መረጃው ከአንድ ቢሮ ወደ ሌላ ቢሮ በቅጽበት ይሸጋገራል። ፎርም ለመሙላት፣ ፊርማ ለመለመን ወይም ማዕተም ፍለጋ መዋከብ ቀርቷል። ሁሉም ነገር ግልጽ፣ ፈጣንና ደህንነቱ የተጠበቀ በመሆኑ በላብ መታጠብም ሆነ በሙስና መጉላላት ታሪክ ሆኖ ቀርቷል። ለመሆኑ ይህ አዲስ አሰራር ከቀድሞ ጊዜ ጋር ሲነጻጸር ምን ያህል ጊዜያችንን ይቆጥባል? ልዩነቱ ሰማይና ምድር ነው። ድሮ በትንሹ 30 ቀናት ወይም ከዚያ በላይ ሳምንታትን ይፈጅ የነበረ ጉዳይ አሁን በመሶብ አማካኝነት በጥቂት ደቂቃዎች ወይም ቢበዛ በአንድ ሰዓት ውስጥ ሙሉ በሙሉ ይጠናቀቃል። ይህ ማለት ቀደም ሲል ለቢሮክራሲ የምናጠፋውን ጊዜ ወደ 1/700ኛ ዝቅ አድርጎታል። የቀናትና የወራት ስቃይ ስልኮን በመንካት ወደሚከናወን የሰከንዶች ስራ ተቀይሯል። ይህ እውን የሆነው ተአምር በአንድ ወይም በሁለት አገልግሎቶች ብቻ የሚያበቃ እንዳይመስላችሁ። መሶብ ኢትዮጵያውያን ይዞ የመጣው ሲከፈት የማይጠገብ የዲጂታል በረከትን ነው። እስቲ አስቡት፣ ድሮ ለማደስ ወይም ለማውጣት የአይጥና ድመት ጨዋታ የምንጫወትበትን የፓስፖርት አገልግሎት አሁን በመሶብ አማካኝነት ካለውበት ሆነው በስልኮ መተግበር ይችላሉ። ሌሊት ተነስተን ሰልፍ የምንይዝበት፣ በደላላ የምንታለልበት የመንጃ ፍቃድ ማውጣትና ማደስ እንዲሁም የተሽከርካሪ ዓመታዊ ቦሎ ጉዳይ አሁን በአንድ ጣት ንክኪ ሰከንዶችን ብቻ የሚፈጅ ሆኗል። ከዚህ አልፎ የንግዱን ማህበረሰብ ፈገግ ያሰኘው የንግድ ፈቃድ ማውጣት፣ ማደስና ስም ማዘዋወር እንዲሁም እጅግ አድካሚ የነበረው የታክስና የግብር ክፍያ ሙሉ በሙሉ ወደዚህ ዘመናዊ መሶብ ተካቷል። ሌላው ቀርቶ የቤተሰቡን ደህንነት የሚያረጋግጡት የልደት፣ የጋብቻና የሞት የምስክር ወረቀቶች፣ የነዋሪነት አገልግሎቶች፣ የይዞታ ማረጋገጫ ካርታ እናም የፍርድ ቤት ሰነዶች ማረጋገጫ ውክልና ሳይቀሩ በዚህ መድረክ ላይ ተደራጅተዋል። በአጠቃላይ ከ500 በላይ ንዑስ አገልግሎቶች በአንድ ጣራ ስር ውለዋል። ከጠቀስናቸው ዋና ዋና አገልግሎቶች በተጨማሪ የዲጂታል መሶብ መድረክ ወደፊት ይዞ የመጣቸውና በሚቀጥሉት ወራት የሚለቀቁ ሌሎች አስገራሚ ጥቅሞች አሉ። ለምሳሌ የሀገራችን የጤና ስርዓት ሙሉ በሙሉ የሚቀይረው የዲጂታል የጤና መዝገብ አንዱ ነው። አሁን ከአንድ ሆስፒታል ወደ ሌላ ሆስፒታል ሲሄዱ የሕክምና ታሪኮን በወረቀት መያዝ ወይም በየቦታው አዲስ ምርመራ ማድረግ ቀርቷል። ዶክተሮች የእርስዎን የፋይዳ ቁጥር በመጠቀም ሙሉ የጤና ፋይሎን በሲስተሙ ማየት ይችላሉ። ከዚህም በላይ ለአርሶ አደሮች ትልቅ እፎይታ የሚሰጠው የማዳበሪያና የግብርና ግብአቶች ስርጭት እንዲሁም ለተማሪዎችና ለወላጆች እጅግ ጠቃሚ የሆነው የትምህርት ማስረጃዎች ማረጋገጫ ሁሉ በዚህ መድረክ ላይ ተካቷል። ይህም ማለት ከመወለድ ጀምሮ እስከ ትምህርት፣ ከጤና እስከ ንግድ የሰው ልጅ ዕለት ተዕለት ህይወት በሙሉ በመሶብ ተደራጅቷል ማለት ነው። ይህንን ሁሉ ተጠቃሚ ለመሆን ግን ማወቅ ያለቦት ወሳኝ መመሪያዎች አሉ። መሶብን ለመጠቀም ዋናውና ብቸኛው ቁልፍ የፋይዳ ብሔራዊ ዲጂታል መታወቂያ ባለቤት መሆን ነው። የፋይዳ መታወቂያው ላይ ያለው ባዮሜትሪክስ የጣት አሻራና የአይን ምስል ከመሶብ ጋር በቀጥታ ስለሚቀናጅ ሲስተሙ የእውነት እርስዎ መሆኑን በሰከንድ ውስጥ ያረጋግጣል። መተግበሪያውን በስልኮ ላይ በቀላሉ በመጫን ወይም በአቅራቢያው ወደሚገኙት ዘመናዊ የአንድ ማዕከል አገልግሎት በአካል በመሄድ አገልግሎቱን ማግኘት ይችላሉ።
ክፍያዎችን ለመፈጸም ምንም መጨነቅ አያስፈልግም። ሲስተሙ ከቴሌብር፣ ከሲኢቢ ብር እና ከሌሎች የባንክ መተግበሪያዎች ጋር በቀጥታ የተሳሰረ በመሆኑ ሳንቲም ሳይዙ ጉዳዩን ጨርሰው በደስታ ወደ ቤት ይመለሳሉ። ሌላው ለአድማጮቻችን መነገር ያለበት ወሳኝ መረጃ ይህ ሲስተም ከመስመር ውጪ ለሆኑ ወይም ስማርት ስልክ ለሌላቸው ዜጎች ጭምር የታሰበ መሆኑ ነው። ስልክ የሌላቸው ወገኖቻችን በአቅራቢያዎች ወደሚገኙ የመንግስት ቢሮ ወይም የፖስታ ቤት ማዕከል ሲሄዱ እዚያ ያሉ ባለሙያዎች የመሶብ መድረክን በመጠቀም ጉዳያቸውን በፍጥነት ይፈጽሙላቸዋል። ይህ አሰራር የመንግስትን ቢሮክራሲ ከማቅለሉም በላይ በየዓመቱ ለኪራይ፣ ለወረቀትና ለተለያዩ አላስፈላጊ ወጪዎች ይባክን የነበረውን በቢሊዮን የሚቆጠር የሀገሪቱን ገንዘብ በማዳን በቀጥታ ለልማት እንዲውል ያደርጋል። መሶብ ማለት ለተጠቃሚው ፍጥነት፣ ለሀገር ደግሞ ታላቅ የኢኮኖሚ ቁጠባ የመጣበት እውነተኛ የሪፎርም ፍሬ ነው። ይህ የኢትዮጵያ አዲስ የንጋት ብርሃን ነው። መጉላላት ያበቃበት፣ ግልጽነት የሰፈነበትና ሀገራችን በኩራት የዲጂታል ዓለምን የተቀላቀለችበት የታሪክ ምዕራፍ ነው። ይህንን ታላቅ መረጃ ለሁሉም እንዲደርስ ቪዲዮውን ላይክ፣ ሼር ማድረጉን እንዳይረሱ።